አንድ ቦታ አስታክ ያደረጋችሁና ኮንሲስተንሲ እንዳልሆናችሁ የሚሰማችሁ ከሆነ የቪዲዮ ነና ችግሩ ዲሲፕሊን የመሆንና ያለመሆን አይደለም። ችግሩ ሀቢቶቻችን የተገነቡበት መንገድ። በዛሬው ቪዲዮ ከአቶሚክ ሀቢት መጽሐፍት 4 ፓወርፉል የምንላቸውና ከአንሞቲቬተር ጋር የተገናኙ ችግሮችን ልንፈታባቸው የምንችላቸው 4 አይዲያዎችን ነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። የመጀመሪያው የሚሆነው ፎከስ ኦን አይደንቲቲ እና ጎል፣ ግብ ላይ ሳይሆን አላማ ላይ ለማተኮር ነው። ምናልባት ህይወታችሁን በፍጥነት ለመለወጥ ጠንክሮ መስራት ሳይሆን ራሳችሁን የምትመለከቱበትን መነጽር መለወጥ ነው ይችላል አስፈላጊ ይሆናል። አንድን ግብ ስታስቡ ለዛ ግብ የሚሆን ማንነትን መጀመሪያ ቢውልድ ከማድረግ ተነሱ። ያ ሲሆን ያንን ግብ የማሳካት ፐርሰንቱ ምን ያህል ከፍ ያለ ይሆናል ማለት ነው። አንድ ሰው ማራቶን ለመሮጥ ሳይሆን መጀመሪያ ማቀድ ያለበት ሯጭ ለመሆን ማቀድ ያለበት። ሯጭ ከሆነ ማራቶን መሮጥ የሚለው ነገር ምንድን ነው? የዛ ማንነት አካል ስለሆነ ያንን ነገር የማድረግ እድሉ ከፍ ይላል ማለት ነው። ስለዚህ ሁሌም ቢሆን መጀመሪያ ያንን ማንነትን ለመያዝ ሞክሩ። ልማዶቻችሁ የማንነታችሁ አንድ አካል ሲሆን ከእናንተ ጋር ረዥም ጊዜ ይኖራሉ፣ ከእናንተ ጋር ተጣብቀው ለዘመናት ይሻገራሉ። ያም ሲሆን ለስኬት እጅግ ቅርብ እንድትሆኑ ያደርጋቸዋል። ስለዚህ ሁሌም መጀመሪያ ለግባችን የሚሆን አላማን ቢውልድ ከማድረግ ነገሮችን ብንጀምር ሞር ሰክሰስ ይኖረናል ማለት ነው። ሁለተኛው የሚሆነው ቲኒ ሃቢት ቢት ቢግ ሞቲቬሽን። ትናንሽ የምንላቸው ልማዶች ትልቅ የሚባለው ሞቲቬሽን ያሸንፋሉ። ራሳችሁን ቀን በቀን 1% ማሻሻል ትላልቅ ለውጦችን እንድታመጡ ያደርጋቸዋል። ትናንሽ ድርጊቶች በድግግሞሽ ትላልቅ ለውጦችን ያመጣሉ። መጽሐፉን ዘ አግሪጌሽን ኦፍ ማርጂናል ጌንስ በሚል ይገልጸዋል። ይህ አይዲያ ምንድነው? እያንዳንዱ በምናደርጋት ነገር ላይ ትናንሽ ለውጦችን በመፍጠር የሚታይ ትልቅ ውጤትን ስለማምጣት ያወራል። ስለዚህ ሁሌም ራሳችሁን ከትንሽ ነገር ላይ ለመጀመር ሞክሩ። ሁሌም ራሳችሁን ትንሽ ነገር ላይ ቀን በቀን በማሻሻል ትልቅ ነገር ቢውልድ ለማድረግ መለማመድ ያስፈልጋል። ያም በጊዜ ሂደት ምንን ያመጣል? ቀን በቀን የሆነ ፕሮግረስ እንዲኖራችሁና የዛ ነገር ሞር ሞቲቬት እንድትሆኑና ያንን ነገር ለማሳካት እንድትገፉ ያደርጋችኋል ማለት ነው። ሜክ ሃቢት ኦብቪየስ ኢዚ ኤንድ ሳቲስፋይ። ሁሌም ልማዶቻችሁን ቀላል፣ ግልጽና አስደሳች እንዲሆኑ ማድረግ ያስፈልጋል። ጥሩ ልማዶችን ለመጀመር ቀላልና ውጤታቸው አሪፍ እንደሆነ እንዲሰማን ማድረግ ይገባል። ያም በሚሆንበት ጊዜ ያነዛን ልማዶች ለመገንባት አሪፍ ይሆንልናል ማለት ነው። ሁሌም አንድን ልማድ ለመገንባት ስታስቡ ለዛ ነገር የሚያነሳሳችሁ ነገሮችን ማድረግ አስፈላጊ ይሆናል ማለት ነው። ሲቀጥል ፕራይም ኢንቫይሮንመንት የሚባል አይዲያ አለ። ፕራይም ኢንቫይሮንመንት ማለት ቀጥሎ ለምታደርጉት ድርጊት አካባቢያችሁን ማዘጋጀት ማለት ነው። የዛ ነገር አንድ ጊታር መማር የሚፈልግ ሰው እና አንድ እግር ኳስ በደንብ ማስተር ማድረግ የሚፈልግ ሰው በአካባቢያቸው የሚኖረው ነገር በጣም የተለያየ ነገር። ጊታር መማር የሚፈልግ ሰው በአካባቢ የሚኖረው የሙዚቃ ኖታዎች፣ ስፒከሮች፣ የተለያዩ ጊታሮች ነው። በአንጻሩ ደግሞ እግር ኳስ መማር የሚፈልግ ሰው በአካባቢ የሚኖረው ነገሮች የሙዚቃ መሳሪያዎች አይደሉም። እግር ኳስ እና መጫወቻ አካባቢዎች ላይ የሚያሰው ሊያዘወትሩ ይችላል ማለት። ስለዚህ ሁሌም ሀቢታችሁን የሚገፋችሁ ኢንቫይሮንመንት ላይ መኖር ያስፈልጋል። ያ ሀቢታችሁን ግልጽ አረጋችሁት ማለት። ሲቀጥል ለማድረግ ቀላል መሆን አለበት። ሁለተኛ ደግሞ ሌላ ጊዜ እንድትደግሙትም አስደሳች እንዲሆንላችሁ ለማድረግ በተለያዩ መንገዶች ሞክሩ። ያም ሀቢታችሁን ቢልድ እንድታደርጉ ይረዳችኋል። አራተኛ የሚሆነው ነገር ሲስተም ሁሌም ከጎል ይበልጣል። ሁሉም ሰው የራሱ የሆነ ግብና አላማ አለው፣ ግን ያንን ነገር ለማድረግ በሚሞክርበት ሲስተም ምክንያት የተለያየ ውጤት ይኖረዋል ማለት ነው። አሸናፊ መሆኑ ተሸናፊዎች ግብ አላቸው፣ ግን አንዱን አሸናፊ አንዱን ተሸናፊ እንዲሆን የሚያደርገው ሲስተም ነው። ሁሌም ግብ አቅጣጫ ነው የሚያሳየው። ሲስተም ግን በአንጻሩ የቀን ተቀን ውሏችሁ እያንዳንዱ የምታደርጉት የቀን ውስጥ ፕሮግረሳችሁን ያሳያል። ስለዚህ ሁሌም ሲስተማችሁ ላይ ሞር አተኩሮ ከጎላችሁ ይልቅ በዛ ወይ ሞር ስኬታማ መሆን ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበረ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ ጊዜ እስከምንገናኝ ድረስ ሲዩ